የወር አስቤዛ ቻይና ላይ እንደ ተማሪ ምን ያህል ብር እንደሚያስፈልጋቸው አብዛኞቻችሁ ትጠይቁኛላችሁ። ዛሬ ሱፐርማርኬት ተገኝቼ በወር እንደ ተማሪ ምን ያህል ብር እንደሚያስፈልጋቸው አብረን እናያለን። ካምዝሜ የምንጀምረው ከሽንኩርት ነው። ኪሎ 1.28 ይላል። ስለዚህ እንደምራለን አንድ ላይ። ከዛ በኋላ እዚህ ጋር ነጭ ሽንኩርት አለን። ነጭ ሽንኩርት ስንት ነው? 5 ብር ነው። ለዚህ 5 ብር ማለት ወደ 100 ብር ማለት ነው። ድንች አለ። ድንች የሚለው ብር ከ68 ሳንቲ ነው። በኢትዮጵያ ቀይሩት። ስለዚህ ሽንኩርት፣ ነጭ ሽንኩርት፣ ድንች አይተናል። ቻይና ሀገር ባይዘዌ ቲማቲም ትንሽ ወደድ ይላል። ኪሎ 5 ብር ነው። በኢትዮጵያ ቀይሩት። ስለዚህ ቲማቲም ይዘናል ማለት። ከዛ ተጨማሪ ደግሞ እንደኛ አትክልት በሊታ ከሆናችሁ እንደ ብሮኮሊ፣ ሰላጣ፣ ጎመን ላይክ ዝኩኒ አሉ። እነሱ በጣም ርካሽ ናቸው። ላይክ 3 ብር፣ 1 ብር፣ 2 ብር አጠቃላይ ቢያንስ በአቨሬጅ በ2 ብር ብንይዘው 2 ብር ማለት 2 ሲባዛ በ23 ያው። በመቀጠል እንቁላል ነው። እንግዲህ እዚህ ሀገር እንቁላል የተለያየ አይነት እንቁላል ነው ያለው። ያው የሰጎን ኪዬ ኦራዶ ነው ብቻ ብዙ አይነት ነገር ነው ያለው። ስለዚህ እኔ አብዛኛው ጊዜ የምወስ 13 ብር ነው የሚለው 13 ብር ማለት ሙሉ ትሪው ማለት ነው። ቀጠል ስጋ ነው። እንግዲህ ከባዱ ነገር ቻይና ውስጥ እሱ ነው። በጣም ብዙ አይነት ስጋ ነው ያለው። የፖርክ ብቻ እኔ ስሙን መጥራት የማልፈልጋቸው ብዙ አይነት ስጋዎች ነው ያሉ። ስለዚህ የቢፉ ይሄኛው ነው። አብዛኛው ጊዜ የቢፍ ስጋ በጣም ውድ ነው እዚህ ሀገር። ስለዚህ ኪሎ ቢያንስ 50 60 ከዛ በላይ ሊሆን ይችላል ዩዋን ማለት ነው። ስለዚህ እዚህ ጋር አለ። ስለዚህ ቺክን አብዛኛው ጊዜ የሚሆነው ምንድነው በብሬስት አለ፣ በሌጎ አለ። ዋጋው ስንት ነው የሚሆነው? ኪሎ ቢያንስ 3 ብር 5 ብር which is በጣም ርካሽ ማለት ነው። ስለዚህ አብዛኛው ጊዜ ቻይና ጋር ስትመጡ የምትጠቀሙት ነገር ቺክን ነው ማለት ነው። ስለዚህ አብዛኛው ጊዜ እንግዲህ ሽንኩርት፣ ቲማቲም፣ ድንች፣ ጎመን፣ ስጋና ቺክን ነው የምንበላው እዚህ። ከዛ በተጨማሪ ከኢትዮጵያ ድርቆሽና በርበሬ ይዛችሁ ከመጣችሁ ደግሞ ኢትዮጵያን ነገር ኩክ ማድረግ ትችላላችሁ። ፍሪ ላይክ ሁሉ ነገር አለ። አይ ቲንክ እዚህ ሀገር ኢትዮጵያ ያለ ፍራፍሬም ከፈለጋችሁ አለ ማለት ነው። ስለዚህ በአጠቃላይ ይሄንን ይመስላል እንግዲህ በትንሹ። ከዚህ በመቀጠል እንደዚህ አይነት ቪዲዮዎችን የዋጋ ንጽጽር እንሰራላችሁ የምትፈልጉ ከሆነ ኮሜንት አድርጉልኝ፣ እሰራላችኋለሁ። ስለዚህ 100 ዩዋን በማይሞላ ብር ቻይና ውስጥ በወር መቆየት ትችላላችሁ ማለት ነው። ቴንክ ዩ ባይ